ልጅህን ዳይፐር እየቀየረች ስለማጠባ እኮ ነው ያለችው መልስ አንድ በልጆቻችሁ ፊት ልታረጉት የማይገባ ነገር ምንድን ነው? ሴክስ ነው። ሰላም ማሮችዬ እንዴት ናችሁ? ሰላም ናችሁ? ይህ ሬዚና በዩቲዩብ ቻናል ነው። ፕሮግራሙ ደግሞ ሬዚ ሪአክሽን ነው። ዛሬም እንደተለመደው ዘና ፈታ የሚያደርጉ ቪዲዮችን ይዘን መተናል። እንደ ሁል ጊዜ ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ያደረጋችሁኝ ተከታታዮችን አመሰግናለሁ። ታዲያ ሀሳብ አስተያየታችሁን ኮሜንት ላይ ማሳወቅ እንዳትረሱ። ማስተካከል ያለብኝን ነገር ጻፉልኝ። ወላጆች በልጆቻችን ፊት የምናደርገው ነገር ምን ያህል ተጽዕኖ እንዳለው አስተያየት እንመለስ። ወላጆቻችሁ ሴክስ ሲፈጽሙ አይታችሁ ወይ ሰምታችሁ የምታውቁ ከሆነ በልጅነታችሁ ይሄ ቪዲዮ የግድ ያስፈልጋችኋል። ስለ ፕራይማል ሲን እናወራ። ፕራይማል ሲን ማለት ነው ህፃናቶች በማይጠበቅበትና ኤክስፔክት በማይደረግበት አይነት ወይ ከወላጆች እርስ በርስ እናትና አባት ሴክስ ሲያረጉ የማየት ወይ የመስማት ኮንዲሽን ነው። ይሄ እንደ ሳይኮሎጂካል ፌኖሜና የየል ዩኒቨርሲቲ ተማሪዎች ላይ ተጠንቶ ነበር ከ15 ዓመት በፊት እና ፕራይማል ሲን ያዩ ወጣቶች ከ120% ናቸው። ከ10 2 ሰው ወላጆቹ ወሲብ ሲፈጽሙ አይቷል ወይ ሰምቷል። እንደገና ደግሞ የየል ማለት ፕሬስቲጂየስ የሆነ ተቋም ነው። አስቡት እዛ ቦታ ላይ የሚሄዱት የሆነ ሰፊ የሆነ መኖሪያ ቤት ያላቸው ልጆች የተለያየ አይነት ክፍል ላይ የሚተኙበት ምናምን ድምፅ እንደገና ደግሞ ቢኖር ብዙ ለልጆች የማይሰማበት አይነት ነው። ኢትዮጵያ ውስጥ ግን ሲሆን ግን አይ ቲንክ ከዛ በላይ ነው። በ20% ብቻ የሚያበቃ አይመስለኝም። ከ10 2 ሰው ብቻ አይመስለኝም ኢትዮጵያ ውስጥ። ለምን? አንደኛ የመኖሪያ ቤቶቻችን በጣም ጥቂት ናቸው ወይ ክፍሎቻችን በጣም ትንሽ ናቸው። ምናልባት እዚሁ አንድ ክፍል ሆኖ ከጎን እዛ ልትተኛ ትችላለህ ለአንተ የራስህ ክፍል። እንደገና አሁን መጣ እንጂ በተለይ በገጠር አካባቢ ወላጆች ልጆች አንድ ላይ ነው የሚተኙት። በጣም ትራውማታይዚንግ ነው። ለ5 ወይ የ6 ዓመት ህፃን ልጅ እናትና አባት የሆነ ኢንቴንሲቭ የሆነ ሞመንት ውስጥ ሆነው ምናልባት እናት ልታለቅስ ትችላለች፣ ልትጮህ ትችላለች። ስለዚህ ይሄ ለልጅ በጣም አስጨናቂ ነገር ነው። እንደገና ሰርፕራይዚንግ የሆነ ነገር ነው። እንደገና ሾኪንግ የሆነ ነገር ነው። እንደገና ደግሞ ለዛ ነገር በጣም ጥያቄ እንዲሆንባቸው ያደርጋል። ኪሪየስ እንዲሆንባቸው ያደርጋል። እንደገና ደግሞ ሴክሹዋሊቲያችሁ ምን ያክል ሬንጅ ውስጥ ነው? አንዳንዱ በእንደዚህ አይነት ሁኔታዎች ምክንያት ሃይፐር ሴክሹዋሊቲ ውስጥ ልትገቡ ትችላላችሁ። ያ ኤለመንት አለ። እንደገና ደግሞ ኒውሮሲስ ራሱ ዴቨሎፕ ሊደረግ ይችላል። ህፃናቶች ያንን ሲሰሙ ምናልባት ሴቷ ምናለ እኔ እናቴም በሆንኩኝ ብላ ልታስብ ትችላለች፣ ሴቷ ህፃን። ወንዱም ህፃን ደግሞ ምናለ እኔ በሆንኩኝ ብሎ ሊያስብ ይችላል በዛ ሞመንት ውስጥ። ከዛ ጋር በተያያዘ የሚመጣ ጊልት አለ፣ የተጠያቂነት ስሜት አለ። ይህንን ማውራታችን ለምን አስፈልገ? አንደኛ የአይነት ኤክስፒሪየንስ ከዚህ በፊት ገጥሟችሁ ከነበረ ምን አይነት ተጽዕኖ ፈጥሮብኛል የሚለውን እንድትመረምሩና በመረመራችሁት ልክ ደግሞ የተፈጠረባችሁን ኮንሲኩዌንስ ማኔጅ ማድረግ እንዳለባችሁ የቤት ስራ እንድትወስዱ ፈልጋሉ። አንድ ሁለተኛ ደግሞ ምናልባት እናንተ ወደፊት ፈጣሪ ከፈቀደ ልጅ ከኖራችሁ አንድ በልጆቻችሁ ፊት ልታረጉት የማይገባ ነገር ምንድን ነው? ሴክስ ነው። እንግዲህ እኔ ራሴ እንደዚህ አይመስለኝም ነበረ። ልጆች ካጠገባችን ሆነው ማለት ይሄ ስሜት ይኖራቸዋል የሚል ይጋባል የሚል ስሜት እንትን አይኖረኝም ነበረ ሳስበው ማለት ነው። እና እቺ ቪዲዮ አሪፍ ናት። እንግዲህ ምን ያህል ልጆችን እንትን እንደሚል አስባችሁታል? እንደውም እግረኛ ሚዲያ ላይ ቀርባ ነበረ እንዲህ አያለው መለከታለው ምናምን ብላ ማለት ነው። እና ስሜቱ ይኖረኛል ስትል እኔ ራሴ እንዴት ስሜት ይኖራታል በዚህ እድሜዋ ብዬ ነበረ። ግን እንደሰማችሁት ነው ጥናቱም የሚገልጸውን ማለት ነው። እንግዲህ ልጆቻችንና እኛ በተለያየ ክፍል ቢሆን ግን ያው ኢኮኖሚውም ነው ከባድ ነው። አሁን ላይ የራሳችን ቤት የራስ ቤት ራሱ በጣም ከባድ ሆኗልኝ። ስለዚህ በተቻለ መጠን በልጆች ፊት ይሰማሉ ብለን በምናስብበት ጊዜ ብንቆጠብ። ከሰሞኑ በጣም መነጋገሪያ የሆነ ፕራንክ አለ። እሱን አይተን ነበር። ማሪ እኔ የምልሽ
አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? አስባችሁታል? አሁን ሴቶች ወልዳችሁ የምትበሉት ምግብ እሺ ማለት ወጥተሽ ብታገዢኝ ደስ ይለኛል። በዛ ላይ ከመብላታችን የተነሳ ማለት ነው። አስቡት የሚናገር ምን ያህል እንደሚያስቀኝ። ፈልጌው ነው የተቀመጥኩት። እኔ ፈልገሽ ሆነ አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም፣ ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው አይደል? 1 ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ነገር ስለማቀባረል እንዴ በጣም በቃ ለጆሮ የሚዘገን ነገር ነው እያወጣ ያለው ማለት ነው። አስቡት 2 ዳቦ አይደለ ቀረብሽ፣ 1 ዳቦ ብታረጊው ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አሪፍ ነው። ጊዜውን ታውቂዋለሽ። የምር ነው በጣም የሚገርመው አሁን ስለማጠባ አይደል እንዴ ያለች ያት በጣም በቃ አስቡት ምን ያህል ልብ እንደሚነካ ማለት ነው። ልጅ እኮ ምንም ነገር አትበላም። አሁን ህፃኗ ልጅ እኮ የምትመገበው ነገር የለም። የልጅቷን እድገት ባየህበት ለውጥ እናትየዋ ናት ሁሉ ከሷ የምትመገበው ከሷ የምታገኘው ነገር ነው የልጅቷን እድገት የሚያሳይ ማለት ነው። ስራ እየሰራሽ ብታገኝ ደስ ይለኛል። ልጅቷ ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ምን አገናኘው? ይሻላል ልብስ የሚያጥባል አይደል እኮ ይሻላል። ምንድን ነው እያለቀስሽ ነው? አይ አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ወጣት ነሻ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። አለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረበሽ። ሁለተኛ አንዱለድ ባሎቻቸው ጥላቸው ሄዱ ልጆቻቸውን ይዘው አይደለም የሚሰራው። ስለዚህ አንተ የለህም ማለት ነው። አንተ የለህም ወጣህ 2 ወር ሙሉ እንዴ አንተ ስላለህ አንተ ሲጀምር እኮ መወዳደር ራሱ የለበትም። እሷ ቤት ውስጥ የምትሰራውን ነገር እኮ አንተ ራሱ ማሰብ ነበረብህ። አሁን እንደዚህ ምን ሰዎች እባካችሁ ቤት ውስጥ የሚሰራው ነገር ቀላል ነገር አድርጋችሁ እንዳታስቡት። አሁን እሱ ሁለተኛ ልጅ ነው እያሳደገች ያለችው። አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እያለቀሽ ነው? አለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረጉ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምን አሰርዳባ በይብሊስ ነው የሚያምሻል? ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው ወንድሻል ይቅርታ ለመረጠች እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ብዬሽ ነው። ለምን ይቀርብሻል? ታመሪያለሽ እንደ አንቺ እያወቅሽ አይ ሲሪየስ ነው ተቆጣውና እንዴ ታዲያ ፍራንክ ላድርግሽ እንዴ? ይቅርታሽ ወድሻለሁ። እናትን እንደምታሳዝን ማርያምን ደግሞ
በጣም ያናደደኝ ምን ጋር እንደው ታውቃለህ? ቢያንስ እሺ ፕራንክ ነው አይደለ? በቃ የእሷን ባኮ ገና እያለቀስሽ ነው እንዴ ብሎ እንኳን አላቆመ፣ ቀጥሎበታል ማለት ነው። በጣም የሚያናደው ደግሞ እሱ ነው። ከዛ ደግሞ አስሬ ስለ ምግቡ ነው የሚናገረው። ከዛ ደግሞ በጣም የሚገርመው ደግሞ ፈረንጅ ምናምን ይላል። እንዴ ፈረንጅ እኮ በጣም ብዙ ነገር ተሟልቶለት እኮ ነው። ልጁን ይዞ ወጥቶ እኮ የሚያስቀምጥበት ራሱ ቦታ አለው እኮ እንዴ። በ2 ወር ወተሽ ስሪ ስትላት አስበው እስቲ። በዛ ላይ ራሱ የአራስነት ጊዜ እኮ በራሱ የሆነ ትንሽ ነገር ነው በቃ የሚበቃው። መነጫነጭ አለ፣ በጣም ብዙ ነገር ነው አይምሯችን ስር ራሱ የሚመጣው። ትንሽ ነገር ይከፋናል። ሰው እንፈልጋለን፣ ማዋራት እንፈልጋለን። ራሱ የራሱ ጫና አለው መውለድ በራሱ ማለት ነው። እርግዝናው አለ፣ የሆርሞን ለውጥ አለ። እንዴ ኧረ ተው በፕራንክ እንዴ። አንዳንዴ እኮ የሆነ ከልብህ ያወራኸውን ሁሉ የሚመስለው እሷ ራሱ ምንድነው ሰውን እያቆሰሉ ፕራንክ ነው አለ ወይ? በቃ ምን ያህል ልቧ እንትን እንዳለ ማለት ነው። ኮሜንትና ምን እንደሚል ታድለህ ማሰብ አትችልም። እውነት ነው እውነት። አሁን ሁሌ በተመገበች ሰዓት ይህ ካንሰር የሆነ ንግግር ከአእምሯ አይጠፋም። በእውነት አዎ፣ እኔ ራሱ መሳቀቅ ይመስለኛል። አንድ ዳቦ ብታር አስሬ ሳህኑ ከለሩን ለወጠ ምናምን። የእንጀራ ባልም አለ ማለት ነው። እውነት የእንጀራ ባል ከልብ ሞልቶ የፈሰሰውን ነው በአፍ የሚወጣው አለች አያቴ። ከልብ ሞልቶ የፈሰሰውን ነው በአፍ የሚወጣው አለች አያቴ። እስማማበታለሁ። በጣም እንደዚሁ ተከታታይ ቪዲዮ በጣም ሲሰራ ጊዜ ማለት ሰው ሲያበዛበት ይመስለኛልኝ። ትችቱ ሲበዛበት የሆነ ይቅርታ ጠይቂያታለሁ ጊፍት ልስጣት ምናምን ብሎ ደግሞ እስቲ እሷን ያት እኔ ፍቅር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀህ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ አንዳንድ ሰው ካሳ ይገባታል ብሎኛል ሰው ስላለው ማለት ነው። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽዬ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ ፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። ትወድቃለህ። እኔም ስለምወድህ ነው የገባኝ። ላስከፋሽ ፈልጌ አይደለም። እሺ እወጣለሁ። ወድሻለሁ። እኔም ስለምወድህ ነው የገባኝ። ይቅርታ ትፈትልሽ የሆነች ልጅ አለች ስለምወድ ነው የከፋኝ። መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም፣ ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝም ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው፣ ግን ቴንኪዩ ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው፣ ግን አትሊስት እኔም ብትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለ ሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ
እንዲህ በመሆናችሁ በጣም ደስ ብሎኛል እና በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄ ነው ማለት ፈልገው። እንወዳችኋለን። ቴንኪው። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹን እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። በጣም በቃ ምን እንደሚገርም በጣም የተረጋጋች ሰው ናትኝ። በቃ ደስ ይላል ነገር እንደዚህ ይቅርታ ማለትም ምናምን ደስ ይላልኝ። እና ደግሞ ይቅርታ የምትለው እኛም ብቻ አይደለም። እሷ ሲጀምር እኛን ለማስደሰት ብለህ መሆን የለበትም። ስጦታ ራሱ መስጠት እሷን ለማስደሰት ነው። በእውነት ይሄ ፕራንክ ለእሷ አይገባትም። አራስ ለሆነች ሴት አይገባትም። እና ደግሞ አራስነትሽን ጨርሰሽ ተረጋግተሽ ስትጨርሺ የራስሽን የሆነ ስራ እንድትጀምሪ ነው የማስበው ማለት ነው። እግዚአብሔር ብሎ የራስሽን ስራ የሆነ ነገር በቃ ወታ የምገባበት የሆነ ስራ ያስፈልጋታል ብዬ ነው የማስበው። እና ላይ ሶሻል ሚዲያ ላይ ከዚህ በፊት ይንቀሳቀሱ ነበር ማለት ዩቲዩብ ከፍተው ማለት ነው የሪያክሽን ቪዲዮ ይሰሩ ነበረ። አሁን ላይ በመጥፎም ቢሆን ታውቀዋለኝ በዛ መስራት ብትጀምር እሷ በጣም አሪፍ ነው። ደግሞ በየኮሜንቱ ላይ አይቻለሁ። ኮሜንት ላይ ራሱ የራሷን አካውንት ክፈትና እሷን ደግፋት የሚሉ ሰዎች አሉና ለሷም ደግሞ የራሷን አካውንት ከፍታ ብትንቀሳቀስ ባይ ነኝ። እሷ ደግሞ ቆንጆ ፕራንክ ሰርተዋለች። እስቲ እንዳያችሁት እንግዲህ በጣም ቆንጆ ፕራንክ ነው። ትንሽ በርገግ ነገር ሳይል አልቀርም። እነሱን ቪዲዮ እንግዲህ በጣም ብዙ ሰው ተነጋግሮበታል፣ በጣም ነቅፎታል። ዮኒ ማኛን አስለቅሶታል። ልጅህን ዳይፐር እየቀየረች ስለማጠባ እኮ ነው ያለችው መልስ ነው በእውነት ይከብዳል። ማይ እንደዛ በፍቅር እየመለሰችልህ አላቆምክም ነው አላቆምከውም። you just keep talking። ስራ መስራሽ አለብሽ እንዲህ መሆን አለብሽ ምናምን እያልክ ትቀውጠዋል። ከዛ ትስቃል ነው። ምንድን ነው ያሰብኩት ይሄን ሳይ ብዙ ኢትዮጵያውያን ሚስቶች እንደሚበደሉ ነው ያሳየኝ። በእነሱ ቁስል ወንዶቹ ኢንጆይ እንደምታደርጉት እንደምትደሰቱ በሴቶቻችን ላይ ወልደው ልጅ በሚያጠቡ ላይ ሙድ እየያዛችሁ በቃ እናንተ በቃ የኢትዮጵያ ሴት ምንም አይነት መብት እንደሌላት እያየው ነው። አረ ይተከል ባራት ያበሻ ወንድ እና አባቱ ያደርግልሻል። ምንም አይጠቅምሽም። ብዙ ጊዜ ነው ይሄ ሳይሆን ብዙ ጊዜ ያበሻ ወንዶች ፕራንክ ሚስቶቻችሁን በማስለቀስ የምትሰሩት ቪዲዮዎች ብዙ አሉ። ነው ሚስት በየትኛውም ሃይማኖት ክብር ናት። ልክ ነው። በየትኛውም ሃይማኖት ሚስት ክብር ናት። አንዳንዴ እንደውም እኛ ሀገር ፕራንክ ቢቀር የሚያስብሉ ፕራንኮች ነው አሁን እየተፈጠሩ ያሉት። አሁን እንደዚህ ይሰማዋል የምትሉት ሰው አይደለም አይደል? ግን ምን ያህል እንደተሰማ በቃ በጣም አብዛኞቻችን ራሱ ውስጣችን ገብታለች። አንደኛ እርጋታዋ በቃ አልተናደደችም በሉት እኮ የሆነ እንባ ወረደ እንጂ ከዚህ በፊትም የነበረ ነገር ነው የሚመስለው። ራሱ በቃ ምንም ችላ ማለት ነው። እንባዋ ዱብ ዱብ እያለ እያለቀሰች አለመተውርኒ ራሱ አናዶኝ ነበረ። ግን እንደዚህ ሲሆን የሆነ አንዳንዴ ፕራንክ እዚህ ድረስ ሲደርስ ደግሞ ደስ አይልም። በቃ አንድ ሴት በቃ ልታለቅስ ከሆነ እኮ ማቆም ነው ያለብህ እና ምናምን እያልክ ትቀጥላለህ። ባል ደግሞ እንመልከት። ቀጣጣው የዘንድሮ ፕራንክ ይላል። እንዳቀጭን ብዬሻለሁ ነገርሻለሁ። አጥፊ ይሄ ነገር እንዳትወስጂዋለሽ። ሴቶችዬ እንደዚህ ዳቦ ማብካትና ቂጣ መጋገር ሲያምራችሁ በእኛ ኃይል ቶሎ ቶሎ አይቦካማ። በስመ ባሎች ሲያቦኩ ጉብዝን በተለይ ነፍተውት ከሆነ ቆንጆ ቂጣ ነው
በጣም ነው የሚገርመኝ። በቃ አሁን ላይ የሚሆነው ነገር ሁሉ ይገርመኛል። አንደኛ እሷ መፖሰቷ፣ ይሄን ራሱ ጥፊውን ራሱ መፖሰቷ ማለት ነው። ሁለተኛ ነገር ደግሞ በቃ ይሄ የተቀረጸው ነገር እኮ መደለት ይችላል አይደል? እሱ ካልፈለገም አለመፖሰት ይቻላል። ስለዚህ እሱ ሳይመታት ይሄን ነገር አትፖስቺው ብሎ መነጋገርን የመሰለ ነገር እያለ ምንድነው ወይ አትኩሮት ፈልጋችሁን? በጣም ነው የሚገርመኝ አንዳንድ ቪዲዮ። ምንድነው አሁንሽ ምን እንማር ከዚህ ቪዲዮ ላይ? አባቶች በጣም የታደላችሁት ነገር አለ ማለት በየጊዜው ስለምናደርገው የማይታወቀን ግን እስቲ የታደላችሁትን ነገር። አንድ ጓደኛዬ ምን አለኝ መሰለ፣ ዮሐንስ ሽፈራው ምን አለኝ መሰለ፣ የሆነ ቀን ደውሎልኝ ምን እያረክ ነው ምናምን አለኝ። መንገድ ላይ እንቁላል እየገዛው ነው ምናምን አለ። በቃ እናንተ ስፖርተኞች ከእንቁላል አትወጡም አይደል አለኝ። ኧረ አይደለም እባክህ ለጭጮቹ ለትምህርት ለጧት ቁርሳቸው ነው ምናምን አልኩትና ይሄንን ልምድህን ግን ሁሌም እንዳታቋርጥ አለኝ። አንደርስታንድ አላረኩትም እና እባክህ ምን ሁሌ እንቁላል ስገዛ እንድኖር ነው እንዴ ምናምን አልኩ። ኖ አይደለም አለኝ። ይኸውልህ ፋሚሊ ኖሮ አባት ሆነ ከቤት የሆነ ከውጪ ስትገባ ከስራ እጅህ ላይ ኖሮ የሆነ ነገር ይዘህ ስትገባ ልጆቹ ሁሉ ጊዜ ይጠብቃሉ አለ ያንን ነገር እና አፋውጥተው መጸለይ አይችሉም። ግን ሁሌ መጠበቃቸው ትልቅ ጸሎት ነው ለአንተ። ምክንያቱም ፈጣሪ ካንተ ይልቅ የነሱን የዋህ ልብ ይሰማል። አንተን ሁሌ ኤክስፔክት አድርገው በጉጉት ዳቦ ይዘህ ስትመጣ፣ ብስኩት ይዘህ ስትመጣ፣ የሆነች ነገር ይዘህ ስትመጣ ያንን መጠበቃቸው አንተ በሰላም ውለህ እንድትገባ ከብዙ ችግሮች እንዲጠብቅ የሚያረግ ትልቅ ጸሎት ያለው እነሱ ጋር ገብቷል አይደለ? which means የማያቋርጥ ጸሎት ያለህ ከጀርባ ማለት ነው። ልጆች አሉ ተርተኛላ። አንተ ደግሞ ያንን ነገር ሉዝ ላለማድረግ እነሱ ሲጠብቁ ባዶ እጅ ላለመግባት ተከፍተ ቢሆን እንኳን ፊታቸው ላለማሳየት ኤቭሪ ታይም ትታገላለህ። ያ ስትራግል እንድታረግ በህይወት እንድታድግ አዳዲስ ኦፕሽን እንድትፈጥር ብዙ ነገሮች ላይ ስትራግል እንድታረግ ያረጋል። በጣም በጣም የሚገርም ሐሳብ ነው ማርያምን። በቃ ለዛውም በቃ በንጹህ ልባቸው የሚፈልጉትን እግዚአብሔር ራሱ የነሱን ንጹህ ልብ አይቶ ነው ለኛ የሚያስተካክልልን መንገዳችንን ሁሉ። የዛሬ ቪዲዮዎች ይሄን ይመስሉ ነበረ። ለሚቀጥለው ደግሞ እዚች ጋር ባሉት ሊንኮች ሼር ብታረጉን ከአንዳንድ አብረን ሪያክት እናደርጋለን። ወዳችኋለሁ። Esta noche la pasamos, dime qué es lo que quieras.